ያቤት እባክህ ተረጋጋ። መሞት አትችልም። አንተማ ታውቃለህ፣ ትሰማኛለህ? በፍጹም መሞት አትችልም። መልሶቼ ሳመልስልኝ አትሞትም። ምን ላድርገው? ደውይ፣ ቤት ደውይና ብፈልጊ ለቤት ብፈልጊ ለናታን ደውይ። የሰማሁት ነገር እውነት መሆን አለመሆኑን አረጋግጭልኝ። ማለት ቆይ እንደዚህ ስትሆን የነበረው የኔን ቤተሰቦች በሚመለከት ጉዳይ ነው? ወንድሜ ምን ሆነ? ቢኒያምን አስገደልከው? ቆይ ማን ነው የሞተው? ትሰሚኛለሽ? የምልሽን ብቻ አድርጊ። ደውይ እሱን ስልክ። እሺ ወይ ቤት ውስጥ ምንድን ነው የተፈጠረው? ማን የሞተው? ቤት ስልክ ታወሪ ነው እንዴ? ለምን እንደሆነ አላውቅም። እንዲሁ ስትታይ ጭራሽ የባላባት የሞተባት አትመስይም። አንቺ ሴትዮ ቆይ ችግርሽ ምንድን ነው? ያለንበት ውጥረት አይታይሽም እንዴ? አሁን አስቸኳይ ስልክ ላወራ ነው። ኤፉ እያለሽ ቤዝ ምንድን ነው የሰማሁት? እባክሽ ውሸት ነው በይኝ። እሱም ማለት አልችልም። ለናታን ደውለውለት አባቱ እንደሞተና እናትየው እንደጠፋች ነገሩት። ቤዝ ናታን ይህን ነገር መቋቋም አይችልም። አባቱ አንድ እንኳን ልጅ ሳይለው ሳይወደው ነው የሞተው። ማልቀስ ያለበት ለምን እንደሆነ እንኳን የሚያውቅ አይመስለኝም። ጽስ እንዴት ናት? ለእሷ መንገር አልቻልንም። ምን ማድረግ እንዳለብን ራሱ ግራ ገብቶናል። ቆይ ግን ላንቺ ማን ነገረሽ? ሉሊት ነች አይደል? በቃ በኋላ እደውልልሻለሁ። በቃ እሺ ቻው። እንዴት ነው እኔ ፊት ለፊት ስለ ናታን ለማውራት የደፈርሽው? ያ ቆሻሻ አባቱ ልጅ እኔን ወጋኝ። አንቺ ግን አሁንም ለሱ ነው የምታስቢው። አባቱ ሞት አይደል? ቆይ ጠላትነት ከማን ጋር ነው? በፊት ከናታን ጋር ብቻ ይመስለኝ ነበር። አሁን እንደማይ ከሆነ ግን ከአባቱም ጭምር ነው። ቆይ አባቴና የናታን አባት ያደረጉ ነገር አለ? በዚህ ልክ ጠላትነት የኛ ቤተሰብ ላይ የበረታው ለምንድን ነው? የኔ ልጅ እንደው ስለ እህት ምን ትላለህ? እኔ ነገር አትስማ፣ ያባቷን ለቅሶ ትስማ እላለሁ። እነ ቤዛ ደግሞ አይሆንም አሁን ባለችበት